ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ በእንግሊዘኛ ማንበብና መጻፍ ለምትፈልጉ ሰዎች ሁነኛ መፍትሄ ይሆናል ብዬ ያሰብኩላችሁን ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁ። የአማርኛ ፊደሎችን በእንግሊዘኛ ወይም ደግሞ የአማርኛ ቃላቶችን በእንግሊዘኛ እንዴት አድርገን እንደምንጽፍ የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ ቀድሞ ለእናንተ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን። እንግዲህ እዚህ ጋር እንደምታዩት በዚህኛው ብሎክ በኩል ላይ አማርኛዎችን ቃላቶችን ጽፌያላችኋለሁ። ስለዚህ እናንተ ከዚህ ተነስታችሁ እየወረዳችሁ ስትሄዱ አማርኛው ታነባላችሁ። ይህ አማርኛው ደግሞ በእንግሊዝኛ እንዴት ይጻፋል የሚለው ደግሞ በዚህኛው ብሎክ ላይ ተቀምጧል። እዚህ ጋር ይሄኛውም አንድ ቃል ነው፣ ይሄኛውም አንድ አይነት ቃል ነው። ስለዚህ ይህን አነበባችሁ ማለት ከዚህ ጋር ያለውንም አነበባችሁ ማለት ነውና ስለዚህ እንግሊዝኛ አማርኛውን እንዴት አድርጋችሁ መጻፍ እንዳለባችሁና እንዴት አድርጋችሁ ማንበብ እንዳለባችሁ አሳያችኋለሁ። በጽሞና ተከታተሉኝ። ኦኬ፣ እንግዲህ እዚህ ጋር ይሄኛውን ስናነበው ሰለጠነ ይላል። ሰለጠነ ሰለጠነ። እንግዲህ ሰ ብለን የምንጠራት የምትወከለው ሰ ብለን የምንጠራት ኤስ ኢ ሁና ትወከልልናለች። ሰ ማለት ነች። ሁለቱ ፊደሎች እነዚህ ሰ እንላለን። ለ ማለት ኤል ኢ ነው። ኤል ኢ። ጠ ማለት ቲ ኢ ሆናለች። ነ ማለት ኤን ኢ ናቸው። ስለዚህ እኒህ ስታነቡት እዚህ ጋር ሰለጠነ ብለን ያነበብነው እዚህ ጋር ይሄ ምን ይላል? ሰለጠነ ሰለጠነ ብለን እናነባለን ማለት ነው። በጣም ጥሩ። ከዚህ ጋር ደግሞ ዘመድ ይላል። ዜድ መች ዘ ማለት ዜድ ኢ ትሆናል። ዘ እንላታለን። ከዛ መ ማለት ደግሞ ኤምኢ ናት። መ ዘመ አለ። እቺ ዲ ግን አናዳ ትወስደን ራሷ ዲን ትወስዳለች። ስለዚህ ዘመድ 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 ብለን እናነባለን ማለት ነው። ኦኬ፣ እዚህ ጋር እንደምታዩት እዚህ ጋር ደረሰ ይላል። ደረሰ ይላል። እቺ ደ ማለት ዲኢ ነች። ረ ማለት አርኢ ነች። ሰ ማለት ኤስኢ ነች። ስለዚህ እነዚህ ምን ይሆናሉ? ደረሰ ይላል ማለት ነው። ደረሰ ብለን እናነባለን። እዚህኛው ላይ ስንመጣ ጨዋታ ይላል። ጨዋታ። ጨ ማለት ሲኤችኢ ጨ ትሆናለች። ዋ ማለት ደብሊው ኤ። ታ ማለት ቲኤ። ስለዚህ ጨዋታ ጨዋታ ብለን እናነባለን። ጨዋታ። ከዚህ ጋር ስትመጡ ከተማ ነው የሚለው። ከተማ። ከ ማለት ኬኢ ነች። ተ ማለት ቲኢ ነች። ማ ማለት ደግሞ ኤምኤ ነች። ስለዚህ ይሄ ስታነቡት ከተማ ከተማ በጋራ ስታነቡት ከተማ ይላል ማለት ነው። ከተማ። ኦኬ፣ ከዚህ ቀጥሎ ወደሚቀጥለው ስንሄድ እዚህ ጋር እንደምታዩት ምን ይላል? ይሄ እዚህ ጋር ኩባያ ይላል። ኩ ማለት ኬ ዩ ነች። ኬና ዩ ኩ ብላችሁ ትወስዳላችሁ። ባ ማለት ቢና ኤ ናቸው። ያ ማለት ዋይና ኤ። ስለዚህ ኩባያ 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 ብለን እናነባለን። ከዚህ ጋር ደግሞ መረቀ ይላል። መረቀ። እነዚህ ጋር መ ማለት ኤምኢ ነች። አር ረ ማለት አርኢ ነች። ቀ ማለት ኬኢ ነች። ስለዚህ መረቀ መረቀ እንላለን ማለት ነው። በጣም ጥሩ። ከዚህኛው ላይ ስንመጣ ላለፉት ላለፉት ይላል። ላ ማለት ኤልኤ ነች። ለ ማለት ኤልኢ ነች። ፉ ማለት ኤፍዩ ነች። ት ማለት ቲ ብቻ ነች። ስለዚህ ይሄ እዚህ ጋር ስታነቡት ላለፉት። ስለዚህ ይሄኛውን ላለፉት ብላችሁ በአማርኛ መጻፍ ከከበዳችሁ በእንግሊዝኛ ለመጻፍ ፈልጉ ይሄኛውን ብትጠቀሙ ላለፉት ብሎ ማንኛውም ግለሰብ ያነብላችኋል ማለት ነው። በጣም ጥሩ። ከዛ ቀጥለን እዚህኛው ላይ ስንመጣ ባሉበት ይላል። ባሉበት ባሉበት። አሁን ባ ማለት ቢኤ ነች። እዚህ ጋር ቢኤ ባ እናታለን። ሉ ማለት ኤልዩ ነች። ኤልዩ። ቢ ማለት ቢ። እቺ ቢ ብለን የምንጠራት ፊደል ደግሞ በ ብለን የምንጠራት ነች። በ ብለን እዚህ ጋር በን ቢኢ ነች። ት ማለት ቲ ጉና ትቀራለች። ስለዚህ ባሉበት ብለን ማንበብ
ይኖርብናል ማለት ነው። በጣም ጥሩ። ከዛ ቀጥለን እዚኛው ላይ ስንመጣ ሰላማዊ ይላል። ሰላማዊ ይሄን በጋራ ገ ስናነበው ምን ይላል? ሰ ማለት ኤስ ኢ ነች። ላ ማለት ኤል ኤ ነች። ማ ማለት ኤም ኤ ነች። ዊ ማለት ደብሊዩ አይ ነች። ስለዚህ ሰላማዊ ብለን እናነባለን ማለት። ወደሚቀጥለው ስንሄድ ከዛ እንግዲህ ይህን ካየነ እዚኛው ላይ ስንመጣ ደግሞ ወረተኛ ይላል። ወረተኛ ነው የሚለው። ወረተኛ ይህንን ወ ማለት ደብሊው ኢ ነች። ረ ማለት አር ኢ ነች። ተ ማለት ቲ ኢ ነች። ኛ ማለት ጂ ኤን ኤ ናቸው። እኛ እንዳቸው እነዚህ ሶስቱ መጨረሻ ያሉት ማለት ነው። ስለዚህ በጋራ ስታነቡት ምን ይላል? ወረተኛ ብለን እናነባለን ማለት ነው። መልካም። ከዚህ ወረተኛ ካልን እዚህኛው ላይ ስንመጣ ደግሞ ወደዚህኛው ስንመጣ ዋርካ ይላል። ዋርካ። አሁን እናንተ ዋርካችሁ በእንግሊዝኛ መጻፍ ስትፈልጉ ይሄንን ትጠቀማላችሁ። ዋ ማለት ይሄው ደብሊው ኤ ነች። ር አናባቢ አትወስድም እንዳለ ትቀመጣለች። ካ ብለን ስንጠራ ደግሞ እቺ ኬኤ ካ ነች። ስለዚህ ዋርካ ብለን እንጽፋለን ማለት ነው። በጣም ጥሩ። ከዛ እዚህኛው ላይ ስንመጣ ባንዲራ ይላል። ይሄ አማርኛው ባንዲራ ይላል። ይህን ባንዲራ ብለን በእንግሊዝኛ እንዴት አገን እንጻፈው ከተባለ ባማት ቢኤ ነች። ን ኤን ነች። አናባቢ አትወስድም። እቺ ን ስድስተኛ ፊደል ስለሆነች ምንጊዜው ስድስተኛ ፊደሎች የአማርኛ ስድስተኛ ፊደሎች ብዙውን ጊዜ አናባቢ አይወስዱም። ስለዚህ አናባቢ ስለማይወስዱ እዚህ ጋር ምን እንላቸዋለን? ን ብለን እንላለን። ኤንን ብቻ እናስቀምጣለን። ከዛ ዲ ስንል ዲአይ ይሆናል። ራማት አርኤ ነው። ስለዚህ ባንዲራ። ይሄማ ባንዲራ ነው የሚለው፣ ይሄኛውም ባንዲራ ይላል ማለት ነው። ከዛ ቀጥለን ወደሚቀጥለው ሳማራችሁ አሁንም እዚህ ጋር እንመጣለን። አገራት ይላል። አገራት። ከዛ ይቺ አ ኤ ሆና ትወከላለች። አ ብለን አነባለን። ከዛ ገ ማለት ጂኢ ነው። ራ ማለት አርኤ ነው። ት አናባቢ አትወስድም እንዳለች ት ብለን እናስቀምጣለን። ስለዚህ አገራት ብለን ማንበብ እንችላለን ማለት ነው። በጣም ጥሩ። ከዛ ወደሚቀጥለው ስናመራ ከዛ እዚህኛው ላይ እንመጣለን ማለት ነው። እዚህ ጋር ሀብታም ይላል። ሀብታም። እነዚህም በጋራ ገን ስናነባቸው ያሉ ሀብታም። ስለዚህ ሀ ማለት ኤች ኤ ነች። ብ አናባቢ አትወስድም። ቢ ብቻ ትሆና ትቀራለች። ቢ አልኩና ተኳት። ታ ማለት ደግሞ ቲ ኤ ነች። ም ስንል ደግሞ ኤም ብቻ አናባቢ አትወስድም። ስለዚህ ሀብታም ብለን እናነባለን። በጣም ጥሩ። ከዛ እዚህኛው ላይ ስንመጣ ገንዘብ ይላል። ገንዘብ። ገ ማለት ጂኢ ነች። ይኸው ወስዳለች። ይቺ ን ማለት ግን ኤን ቻ። ምክንያቱም ስድስተኛ ፊደሎች ምንጊዜም አናባቢ አይወስዱም ብያቸዋለሁ። ስለዚህ ን ብዬ ተኳት። ዘ ማለት ዜድ ኢ ነች። ብ አሁንም ቢ ብቻ ብዬ አስቀምጣለሁ። ስለዚህ አሁን ገንዘብ ያለው እዚህ ጋርም ገንዘብ ይላል ማለት ነው። ገንዘብ። ኦኬ። ከዛ እዚህ ጋር ላይ ስንመጣ ኑዛዜ ይላል። ኑዛዜ። እቺ ኑ ማለት ኤንዩ ናት። ኤንዩ ኑ ብለን እንጠራታለን። እቺ ዛ ማለት ደግሞ ዜድ ኤ ነች። ዛ እንዳታለን። እዛ ዜ ማለት ደግሞ ዜድ ኢ ነች። ስለዚህ በጋራ ግን ስናባቸው ምንላሉ? ኑዛዜ እንላለን። ከዛ እዚህኛው ላይ ስንመጣ ተቋም ይላል። ተቋም። ተ ማለት እቺ ቲኢ ነች። ቋ ብለን መጣ ኬ ዩ ኤ። እነዚህ ሶስቱ ፊደሎች ቋ ነው የሚባሉት። ቋ። ከዚያ ም ማለት ደግሞ ኤም ነች። ስለዚህ ተቋም ብለን እናነባለን ማለት። ስለዚህ ልክ እንዲያደረጋችሁ በደንብ መላመድ መቻል አለባችሁ። ስራዬንን ከወደዳችሁትና ያስተምራል ብላችሁ ካሰባችሁ ለሌሎች ተደራሽ እንዲሆን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ።